መዝሙርህን ቁሞ የጸለየውን ራሱን ብቻ ሳይሆን በዓይኑ ያየውን ሰው ሁሉ እምርልሃለሁ። ተቀምጦ የጸለየውን ራሱን እምርልሃለሁ። ከክፉ ነገር የሚጠብቁት ቅዱሳን መላእክትን እልክለታለሁ ብሎ አምላካችን ቃል ኪዳንን የሰጠው በጸሎቱና በልመናው እስከ ሺህ ዘመናት ድረስ ለእስራኤል ምሕረትን ያሰጠ ከመዝሙሩ ጣዕም የተነሳ በምድር ያሉ ቅዱሳንና በሰማይ ያሉ መላእክት በእርሱ መዝሙር አምላካቸውን እያመሰገኑ ሰማያዊ ክብርን የሚቀበሉበት በአምላክ ልብ የሚታሰበውን ወይም የአምላክን ፈቃድ ማወቅ ስለቻለ ከቅዱሳን ማንም ባልተጠራበት መጠሪያ ልበ አምላክ ተብሎ መጠራትን የቻለ ከመንፈስ ቅዱስ በሚሰጡ በሰባቱ ሀብታት የከበረ ፍጹም በሆነ ንስሐው እስከ ዘላለም ድረስ ለሚነሳው ትውልድ ትምህርት ሰጪ የሆነ ለስም አጠራሩ ክብር ምስጋና ይድረሰውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከዘሩ የተገኘለት ለስም አጠራሯ ክብር ይግባትና እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ከዘሩ የተገኘችለት ሊቀ መዘምራን ርዕሰ መዘምራን ልበ አምላክ ቅዱስ ዳዊት ወር በገባ በ23ኛው ቀን ወርሃዊ የመታሰቢያ በዓሉ ነው። የእስራኤሉ ንጉሥ ልበ አምላክ ቅዱስ ዳዊት ሀብተ ትንቢት የመናገር ጸጋ፣ ሀብተ ፈውስ የታመሙትን የመፈወስ ጸጋ፣ ሀብተ መዊ እንደ ጎልያድ ያሉ ኃያላንን በጠጠር የማሸነፍ ጸጋ፣ ሀብተ መዝሙር ወይም ሀብተ በገና በበገና እየዘመሩ አምላክን የማመስገን ጸጋ፣ ሀብተ መንግስት ከዳን እስከ ቤርሳቤህ በእስራኤል ላይ ነግሶ የማስተዳደር ጸጋ፣ ሀብተ ክህነት በስብሃተ ክህነት የማመስገን ጸጋ፣ ሀብተ ኃይል አንበሳንና ድብን በጡጫ መጥቶ መግደል የሚያስችል ኃይለ ጸጋ የተሰጡት ንጉሥ ነው። ሕዝበ እስራኤልን ለ40 ዓመታት በጽድቅ ጎዳና ከመራቸው በኋላ ከተወለደ 70 ዓመት ሲሆነው በታኅሳስ 23 ቀን በክብር አርፏል። ለእግዚአብሔር ምስጋና ይሁን። እኛንም በክቡር ዳዊት ጸሎት ይማረን ይቆየን።